ጤና ይስጥልኝ እንዴት አላችሁ? ዛሬ ግሎባል ትሬንድስ ቻፕተር 2 ላይ አንደርስታንዲንግ ፎሪን ፖሊሲ ኤንድ ዲፕሎማሲ በሚለው ርዕስ ያሉ አብይ ጥያቄዎችን አንስተን እንወያያለን። አብራችሁኝ ከቆያችሁ በዚህ ምዕራፍ እዚህ ከምናነሳቸው ጥያቄዎች ባሻገር አጠቃላይ በምዕራፉ ሊነሱ የሚችሉ ተጓዳኝ ጥያቄዎችን ጭምር እናብራራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሀሳብ ካላችሁ ኮሜንት ቦክሱ ላይ እንድታስቀምጡ ለማሳሰብ እወዳለሁኝ። እንቀጥላለን። ወደ ጥያቄዎች ከመሄዳችን በፊት አንድ ቲፕ ልንገራችሁ። በተለይ ፍሬሽማን ተማሪዎች የፍሬሽማን ኮርሶችን ስትወስዱ ብታደርጉ ፈተና ላይ ውጤታማ ሊያደርጓችሁ የሚችሉ ቁም ነገሮች ውስጥ አንዱ ይህ ነው። ብዙ ጊዜ የፍሬሽማን ኮርሶች በየዓመቱ 2 ጊዜ ጥያቄዎች ይዘጋጃሉ በየዩኒቨርሲቲው ማለት ነው። ስለዚህ ፍሬሽማን ኮርሶችን ውጤታማ መሆን ከፈለጋችሁ አንድ ቁልፍ ነገር በየዩኒቨርሲቲው በየጊዜው የሚወጡ ጥያቄዎችን መስራት ነው። በብዙ መልኩ ታገኟቸዋላችሁ። ስለዚህ እነዚህን ጥያቄዎች እያሳደዳችሁ የምትሰሩ ከሆነ በእርግጠኝነት ነው የምነግራችሁ ከፍተኛ ውጤት ማስመዝገብ ትችላላችሁ ማለት ነው። ለዛም ዛሬ የማቀርብላችሁ አንድ አጋዥ ጥያቄ ይሆናል ማለት ነው። በጣም ጥሩ። ስለዚህ እንቀጥላለን። የመጀመሪያው ጥያቄ among the following one is categorized under middle range foreign policy objectives ነው የሚለው። እንግዲህ ፎሪን ፖሊሲ ኦብጀክቲቭ በ3 ካታጎሪ እንደሚከፈል ቀርቦልናል። ይሄ ሾርት ሬንጅ የምንለው ኮር ቫሊዩ የምንለው አለ፣ ሚድል ሬንጅ የምንለው አለ ኤንድ ሎንግ ሬንጅ ኦብጀክቲቭ ብለን እንከፍላቸዋለን ማለት ነው። ምርጫዎችን ስናይ ኢኮኖሚክ ቤተርመንት ዲማንድስ፣ ቢ ፕሪዘርቬሽን ኦፍ ዘ ኢኮኖሚክ ሲስተም አለ፣ ሲ ቴሪቶሪያል ኢንተግሪቲ፣ ዲ ኮንትሮሊንግ አይዲዮሎጂካል ኦሪንቴሽን አለ። ግን ይህኛው ጥያቄ ትክክለኛው ምላሽ ኤ ላይ ያለው ነው። ፕሪዘርቬሽን ኦፍ ዘ ኢኮኖሚክ ሲስተም እንግዲህ ሲስተሙን ፕሪዘርቭ ማድረግ ኮር ቫሊዩ የሚባለው፣ ቴሪቶሪያል ኢንተግሪቲ ኮር ቫሊዩ የሚባለው፣ ኮንትሮሊንግ ዘ አይዲዮሎጂካል ኦሪንቴሽን ደግሞ ሎንግ ሬንጅ ኦብጀክቲቭ የምንለው ውስጥ የሚካተት ነው ማለት ነው። በሚድል ሬንጅ ውስጥ የሚካተቱት ከነዚህ ከአራቱ ውስጥ ቤተርመንት የኢኮኖሚክ ቤተርመንት ዲማንድ የሚለው ጥያቄ መልስ ነው ማለት ነው። በጣም ጥሩ። ሁለተኛ ኢኮኖሚክ አዝ አን ኢንስትሩመንት ኦፍ ፎሪን ፖሊሲ ኢዝ ኢምፕሎይድ ፎር ዘ ፐርፐዝ ኦፍ ዘ ፎሎዊንግ ሪዝን ኤክሰፕት ዘ ዋን የሚለው እንግዲህ ኢኮኖሚ አንዱ የፎሪን ፖሊሲ ኢንስትሩመንት ነው ማለት ነው። ስለዚህ ለምን ዓላማ ነው የምናወራው ነው ጥያቄው። ኤ ቱ ዲፕራይቭ ፖቴንሻል ኢነሚስ ካፓቢሊቲ፣ ቢ ቱ ክሬት ኢኮኖሚክ ሳተላይትስ፣ ሲ ኦፈሪንግ ኢኮኖሚክ ሪዋርድስ ሪጋርድለስ ኦፍ ኢትስ ኒድ፣ ዲ ቱ ኢንክሪዝ ስቴትስ ካፓቢሊቲ ነው የሚለው። ስለዚህ ከነዚህ ውስጥ አንዱ ኢኮኖሚክ ኢንስትሩመንትን የምንጠቀምበት ኮንቴክስት አይደለም ነው። ትክክለኛው ምላሽ ሲ ነው። ምክንያቱም ኦፈሪንግ ኢኮኖሚክ ሪዋርድ ሪጋርድለስ ኦፍ ኢትስ ኒድ ነው የሚለው አንድ ሀገር በኢኮኖሚክ ኢንስትሩመንትን በመጠቀም ኢንፍሉዌንስ ለማድረግ ስትፈልግ ኢት ሹድ ኮንሲደር ዘ ኒድ ዲማንድ ኦፍ ዳት ኢኮኖሚክ ሪዋርድ። ሪዋርድ ስናደርግ ወይም ፓኒሽ ስናደርግ ሪዋርዱ ኢንከሬጅ የሚያደርግ መሆን መቻል አለበት። ፓኒሽመንቱም ሲሪየስ የሆነ ኢምፓክት መኖር መቻል አለበት። አለያ ግን ዝም ብለን የማይሞቅ የማይወርድ ሽልማት፣ የማይሞቅ የማይወርድ ቅጣት ትርጉም አይኖረውም ማለት ነው። ትክክለኛው ምላሽ ሲ ነው ማለት ነው። እንቀጥላለን። ሶስተኛ which one of the following is a short range foreign policy objective ነው የሚለው። ቅድም በ3 መደብ እንደሚበደቡ አንስተናል። አሁን ደግሞ ሾርት ሬንጅ ወይም ኮር ቫሊዩ ኮር ኢንተረስት የሚባለው ነው ማለት ነው። ይሄ እንደ አርቲክል ኦፍ ፌዝ ዊዛውት ኩዌሽኒንግ የምንቀበላቸው ናቸው። እነዚህ ኦብጀክቲቮች ያለመጠየቅ ሙሉ በሙሉ አክሰፕት የምናደርጋቸው ጊዜ የማይሰጣቸው እጅግ ወሳኝ የሚባሉ ሁሉም ሀገራት የሚያደርጓቸው ናቸው ማለት ነው። ኤ ቢልዲንግ ሎንግ ተርም ትሬድ ኔትወርክስ፣ ቢ ቴሪቶሪያል ኢንተግሪቲ ኤንድ ናሽናል ሰርቫይቫል፣ ሲ ኤስታብሊሽንግ ግሎባል አይዲዮሎጂካል ኦርደር፣ ዲ ኤክስፓንዲንግ ሚሊታሪ ቤዝ አብሮድ። እነዚህን ምርጫዎች ስናይ በዋናነት ሾርት ሬንጅ የሆነው ጊዜ የማይሰጠው በጣም ወሳኝ የሚባለው ቢ ላይ ያለው ነው።
እሱም ቴሪቶሪያል ኢንቴግሪቲ ኤንድ ናሽናል ሰርቫይቫል የሚለው ማለት ነው። ምክንያቱም አንድ ሀገር ህልውናው፣ የግዛት አንድነቱ፣ የብሔራዊ ህልውናው ሳይረጋገጥ ስለ ሌሎች ጉዳይ አናስብም ማለት ነው። የተቀሩትን ካየን ግን በሎንግ ሬንጅ ካታጎሪ ውስጥ የሚካተቱ ናቸው ማለት ነው። በጣም ጥሩ። አራተኛ አመንግ ዘ ፎሎዊንግ ሰርት ክራይቴሪያ ዋን ዲፋይን ናሽናል ኢንተረስት ቤዝድ ኦን ሳይንቲፊክ አናሊሲስ ኦፍ ኮስት ኤንድ ቤኔፊት አናሊሲስ። እንግዲህ ናሽናል ኢንተረስትን ዲፋይን ለማድረግ ፓራሜትሮች አሉ። ከነዛ ውስጥ ኮስት ቤኔፊት አናሊሲስን ከግምት ውስጥ አንድ የምንወስደው አክሽን ያለው ጉዳትና ጥቅም ካልኩሌት በማድረግ የምናሰለው ከሆነ ሬፈረንሳችን ምንድን ነው የሚለው ነው። ትክክለኛው ምላሽ ቢ ላይ ያለው ፕራግማቲክ ነው። እንግዲህ የፕራግማቲክ ክራይቴሪያ ኮንሲደር የሚያደርገው የምንወስደው አክሽን ምን አይነት ኮስት አለው፣ ምን አይነት ቤኔፊት አለው የሚለውን ካልኩሌት በማድረግ ነው። አይዲዮሎጂካል የምንለው እንግዲህ በተለይ የኤግዚስቲንግ ሬዥም የሚከተለውን ርዕዮተ ዓለም ኮንሲደር በማድረግ ነው። ኦፕሬሽናል የምንለው እንግዲህ ኦፕሬት ስናደርግ እንግዲህ ሲኖፕቲክ ሊሆን ይችላል ወይም ደግሞ ከሲኖፕቲክ ፕሮግሬሲቭ የሆነ ሊሆን ይችላል ማለት ነው። ዌል ሶ ፎሪን ፖሊሲ ዲፔንዳንሲ አክቹዋሊ የፎሪን ፖሊሲ ዲፔንዳንሲ አፕሮች አሁን ላይ ያሉ ሀገራት ቀድሞ ቅኝ ገዢዎች ከሆኑ የሚሰጧቸውን የቴክኖሎጂካል ሰፖርት ፎሪን ኤድ ያንን ከግምት አስገብተው ፎሪን ፖሊሲያቸውን ዲቫይዝ የሚያደርጉ ከሆነ ነው ማለት። ሶ ለዚህ ጥያቄ ትክክለኛው ምላሽ ቢ ላይ ያለው ፕራግማቲክ የምንለው የኦፕሬሽናል ኢንክሪመንታል ሊሆን ይችላል ወይም ሲኖፕቲክ ሊሆን ይችላል። ኦፕሬሽናል ላይ ማለት ነው። ኢንክሪመንታል ካልን አንድ የምንወስደውን እርምጃ ትራይ ኤንድ ኤረር እያደረግን ነው። ሲኖፕቲክ ከሆነ ግን አንድ ጊዜ የምንወስደው አክሽን ነው ማለት ነው። በጣም ጥሩ። አምስተኛ ፎሪን ፖሊሲ ቢሄቪየር ክላሲፋይድ አዝ ሰልፍ አብዲጌሽን። እንግዲህ የፎሪን ፖሊሲ ቢሄቪየር ኖርም ስናይ ሰልፍ ፕሪዘርቬሽን አለ፣ አብዲጌሽን አለ ኤንድ ሰልፍ ኤክስቴንሽን አለ ማለት ነው። የፎሪን ፖሊሲ ኖርሞችን ካታጎሪዎችን ስናይ ሰልፍ ፕሪዘርቬሽን አለ፣ ሰልፍ ኤክስቴንሽን አለ፣ ሰልፍ አብዲጌሽን አለ ማለት ነው። ከነዚህ ከሶስቱ በሰልፍ አብዲጌሽን ውስጥ የሚካተተው ወይም ደግሞ የሚያብራራው የትኛውን ነው የሚል ጥያቄ ነው ይሄኛው ኮንሰፕት። ፕሪዘርቪንግ ዘ ኤግዚስቲንግ ባላንስ ኦፍ ፓወር አለ፣ ኤክስፓንዲንግ ኢንፍሉዌንስ ኦቨር አዘርስ አለ፣ ሳክሪፋይሲንግ ኦውን ኢንተረስት ኢን ፌቨር ኦፍ አዘር ስቴት አለ፣ አባንዶኒንግ ፎሪን ሪሌሽን ኢንታየርሊ ይላል። ለዚህ ትክክለኛ ምላሽ ሲ ያለው ነው። ምክንያቱም አብዲጌሽን የምንለው አንድ ሀገር ለሌላው ካንትሪ ፌቨር ወይም ደግሞ ጥቅም ፎሪን ፖሊሲውን ሪቫይዝ ሲያደርግ ነው። ፕሪዘርቬሽን ስታቱስ ኮን ማስቀጠል ነው። ፕሪዘርቭ ማድረግ ኦልሬዲ የነበረውን ስታትስ የነበረውን ፖዚሽን ማስቀጠል። ኤክስቴንሽን ደግሞ የነበረውን ፓወር ሪቫይዝ ማድረግ ነው። ኢን ፌቨር ኦፍ ዋን ሰልፍ ነው። ለራስ በሚመች ለራስ በሚጠቅም መልኩ ልክ እንደ ቻይና ያሉ የሚከተሉት ነው ማለት ነው። በጣም ጥሩ። ኢን ዲፕሎማቲክ ባርጌኒንግ የካሮት አፕሮች ሪፈርስ ቱ። እንግዲህ ዲፕሎማሲ ላይ በተለይ ኢኮኖሚክ ኢንስትሩመንት ስንጠቀም ካሮት ኤንድ ስቲክ የሚባል አፕሮች አለ። ስለዚህ ካሮት ምንድነው ሪፕሬዘንት የሚያደርገው ነው እዚጋ ይቀረብልን። ትሪት ኤንድ ፓኒሽመንት፣ ፕሮሚስ ኤንድ ሪዋርድ፣ ሪታሌሽን ሜዥር አለ፣ ኒውትራሊቲ አለ። ካሮት እንግዲህ የምናውቀው ሊትራሊ ካሮት የሚበላ ነገር ነው። ስቲክ ደግሞ መቅጫ ጨንገር ነው ማለት ነው። በዛ ሪፕሬዘንት ተደርጎ የቀረበ ሜታፎር ነው ማለት ነው። ስለዚህ ካሮት እንግዲህ ሪፕሬዘንት የሚያደርገው ፕሮሚስ ኤንድ ሪዋርድ ነው። እንዲህ ካደረግ ይህን አደርግልሃለሁ፣ እንዲህ ያለ ነገር እሰጥሃለሁ የሚል ቃል መግባት ሽልማት ነው ማለት ነው። ስቲክ የሚለው ደግሞ ፓኒሽመንት ነው፣ ቅጣት ነው። ይህን ካላደረግ ይህን አደርግብሃለሁ፣ እንዲህ አደርግሃለሁ የሚል ሜጀር ከሆነ ዊ ኮል ኢት ስቲክ ይባላል። በጣም ጥሩ። ሶ ቢ ትክክለኛ መለሻችን ነው ማለት ነው። ሌላው ቶታል ኦር ፓርሻል ኤሊሚኔሽን ኦፍ ኢምፖርትድ ጉድስ ኤንድ ሰርቪስስ ኢዝ ብላንክ ነው። ሙሉ በሙሉ ወይም በከፊል ኢምፖርት የሚደረጉ ሸቀጦችን ወይም አገልግሎቶችን መከልከል፣ ማገድ ምን ይባላል ነው? ትክክለኛው ምላሽ ቦይኮት ማድረግ ነው፣ ክልከላ ማድረግ። ታሪፍ እንግዲህ ታክስ መጨመር መቀነስ ነው። ኢምባርጎ የምንለው ከነጋዴዎች ወይም ደግሞ ቢዝነስ ማኖች ኢምባርጎ ከተጣለበት ሀገር ጋር ኢንተራክት እንዳያደርጉ
ክልከላ አመጣለሁ። ኮታ ኳንቲቲ ሊሚት ማስቀመጥ ነው ማለት ነው። ትክክለኛው መላሽ ቢ ነው ማለት ነው። ስምንተኛ which of the following best capture the relationship between foreign policy and national interest። እንግዲህ ፎሪን ፖሊሲ አንድ ኮንሰፕት ነው፣ ናሽናል ኢንተረስት ሌላ ኮንሰፕት ነው። ሁለቱ ያላቸውን ሪሌሽንሽፕ በሚገባ የሚያሳየው የትኛው ነው የሚል ሀሳብ ያለው ነው። ፎሪን ፖሊሲ ኤንድ ናሽናል ኢንተረስት አር አንሪሌትድ ኮንሰፕትስ ይላል። ቢ ፎሪን ፖሊሲ ዲፋይን ናሽናል ኢንተረስት ኢንዲፔንደንትሊ ይላል። ሲ ናሽናል ኢንተረስት ሰርቭ አዝ ኦብጀክቲቭ ኦፍ ፎሪን ፖሊሲ ይላል። ዲ ፎሪን ፖሊሲ ሪፕሌስ ናሽናል ኢንተረስት ኢን ግሎባል ፖለቲክስ ነው የሚለው። ኮሬክት አንሰር ሲ ነው። ናሽናል ኢንተረስት እንግዲህ የፎሪን ፖሊሲ ኦብጀክቲቭ ነው፣ ወይም ደግሞ ናሽናል ኢንተረስት የፎሪን ፖሊሲውን ኮንተንት ኦብጀክቲቭን ዲፋይን ያደርጋል ማለት ነው። ናሽናል ኢንተረስት ሰርቭ አዝ ኦብጀክቲቭ ኦፍ ፎሪን ፖሊሲ። ስለዚህ የፎሪን ፖሊሲ ኮንተንት ዲተርማይን የሚደረገው በናሽናል ኢንተረስት ነው ማለት ነው። በተቃራኒ ሲሆን አይሰራም። ናይን ዊች ሴናሪዮ ቤስድ ኢሉስትሬት ሎንግ ሬንጅ ፎሪን ፖሊሲ ኦብጀክቲቭ። ይሄ ሶስተኛ ጥያቄ ነው እዚህ ላይ ስለ ፎሪን ፖሊሲ ኦብጀክቲቭ። ስለዚህ የሎንግ ሬንጅ ፎሪን ፖሊሲ ኦብጀክቲቭን የሚያሳየው የትኛው ነው የሚል ጥያቄ ነው እዚህ ጋር የቀረበው። ኤ ዲፋይኒንግ ቦርደር ፍሮም ኢንቬዥን ዲፌንዲንግ ቦርደርስ ፍሮም ኢንቬዥን። ሲ securing immediate military alliance. C establishing a new global political order. ዲ ኢንክሪዚንግ ኤክስፖርት ኮታስ ነው የሚለው። ለዚህ ትክክለኛው ምላሽ ሲ ላይ ያለው ነው። ምክንያቱም የሎንግ ሬንጅ ኦብጀክቲቭ ኢንተርናሽናል ሲስተሙ ላይ ያለውን የርዕዮተ ዓለም የፖለቲካል ኦርደር ስታብሊሽ ማድረግ ላይ ፎከስ ያደረገ ስለሆነ ማለት ነው። ኤ ላይ ስናይ ዲፌንዲንግ ቦርደር ፍሮም ኢንቬዥን፣ ይሄ ኮር ቫሊው ወይም ደግሞ ሾርት ሬንጅ ኦብጀክቲቭ የምንለው ነው ማለት ነው። ጥሩ። አስረኛ ዊች ኮምቢኔሽን ኮሬክትሊ ማች ፎሪን ፖሊሲ ቢሄቪየር ፓተርን ነው የሚለው። ሰልፍ ፕሪዘርቬሽን ቅድም እንዳለው፣ ኤክስፓንሽኒስት ፖሊሲ አለ፣ ሰልፍ ኤክስቴንሽን ሜንቴኒንግ ስታትስ ኮ አለ፣ ሰልፍ አቢንጌሽን ቤኔፊቲንግ አዘር ስቴት አለ፣ ዲ ኒውትራሊቲ አግሬሲቭ ኤክስፓንሽን አለ ማለት ነው። ለዚህ ጥያቄ ትክክለኛ ማች የሚሆነው ሲ ነው። ሰልፍ አቢንጌሽን ቤኔፊቲንግ አናዘር ስቴት ነው። ሰልፍ ፕሪዘርቬሽን ካልን ሜንቴኒንግ ስታትስ ኮ ከሚለው ጋር መሄድ ያለበት። ሰልፍ ኤክስቴንሽን ደግሞ ኤክስፓንሽኒስት ፖሊሲ ከሚለው ጋር ነው። ኤ እና ቢ ላይ ያሉት ተቀይረዋል ማለት ነው። ስለዚህ ትክክለኛው ምላሽ ሲ ይሆናል ማለት ነው። ኦኬ ለዛሬ ያዘጋጀሁት ጥያቄ ይህንን ይመስላል። ቻፕተር 2 ላይ ፎሪን ፖሊሲ ኤንድ ዲፕሎማሲ የሚለውን እነዚህን ጥያቄዎች በደንብ አድርገን ከሰራን መጠነኛ የሚባል አረዳድ ይኖራል ማለት ነው። በቀጣይ እዚሁ ምዕራፍ ላይ እና ሌሎች ምዕራፍ ላይ ተጨማሪ ጥያቄዎችን ይዤላችሁ የመጣ ይሆናል። እስከዚያው ድረስ ሰላም ቆዩ። ጤና ይስጥልኝ።